ተቅበዝብዘው ጠፍተው ነበረ። እነዛን የተቅበዘበዙትን ፈልጎ ያገኛቸው፣ ከዘላለም ሞት ከዘላለም ጨለማ ወደ ብርሃን ያመጣቸው የክርስቶስ ቤዛነት ነው። በመስቀሉ ሰላምን አድርጎ የኃጢአትን ስርየት ሰጥቷቸው ከገሃነም እሳት ወይም ደግሞ ከዘላለማዊ ሞት ከዘላለማዊ ቅጣት ወደ ዘላለማዊ ሕይወት በክርስቶስ ኢየሱስ የመስቀል ስራ ሰዎች ቤዛነትን አግኝተው የዘላለም ሕይወትን ሰጥቷቸዋል ብለን እኛ እናምናለን። ይሄ የሐዋርያቶች ትምህርት ነው። ይሄ የሐዋርያቶች ትምህርት ነው። የሐዋርያቶች ብቻ ነውን? አይደለም። ነቢያቶችም ይሄንን አስተምረዋል። ነቢያቶችም ይሄንን አስተምረዋል። እርሱ ክርስቶስ አስቀድሞ ነቢያቶች ክርስቶስ ስለ ሰዎች ሁሉ በደል እንደሚሞት የሰዎችን ኃጢአት ሁሉ ተሸክሞ እሱ ቤዛ እንደሚሆን ለምሳሌ ኢሳይያስ በትንቢቱ ምዕራፍ 53 ላይ እንደዚህ ይላል። ሙሉ ብታነቡት የአዲስ ኪዳን ጥቅስ ነው ይመስለው እንጂ የብሉይ ኪዳን ጥቅስ አይመስልም። እውነት ለመናገር ኢሳይያስ 53ን ብታዩት ማለት ነው። ምን ይላል? እስር አድጓል መልክና ውበት የለውም ባየነው መከራ እንደተፈጸመበት እስከ መስቀል ሞት ድረስ እኛን በወደደን በዛ ፍቅሩ ይሄ ሁላ መከራ ደርሶበታል። የእኛን ደዌ ተሸክሟል። ቁጥር 4 ላይ ምን ይላል? በእርሱ በእውነት ደዌያችንን ተቀበለ ሕማማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀጸፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሳጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን ብሎ ይናገራል። ነቢያቶች እንኳን ስብከታቸው ምንድን ነበር? ክርስቶስ ኢየሱስ እርሱ የእግዚአብሔር ክንድ ተገልጦ የእኛን ኃጢአት እንደሚያስወግድልን፣ የእኛን ሕመም እንደሚታመምልን፣ የእኛን በደል በሕመሙ እንደሚያስወግድልን ይሄው ነቢያቶች ተናግረዋል። ሙስሊሞች የነቢያትን ትምህርት ክዳችሁ፣ የሐዋርያትን ትምህርት ክዳችሁ በአንድ ግለሰብ በ6ኛው በ7ኛው መቶ ክፍለ ዘመን የተፈጠረን በብልሃት የተፈጠረን የአጋንንትን ትምህርት ነው የምትቀበሉት ወይስ የሐዋርያትና የነቢያትን? ሰዎች በክርስቶስ ኢየሱስ ያገኙት ድህነት የእግዚአብሔር ሀሳብ ነው፣ የእግዚአብሔር ዓላማ ነው፣ የእግዚአብሔር ሀሳብ ነው። በእኛ ብልሃት በእኛ ብልጣብልጥነት ወይም ደግሞ እኛ ያደረግነው አይደለም። ክርስቶስ ኢየሱስ እግዚአብሔር እንዲሁ ከወደደን ከታላቅ ፍቅሩ የተነሳ ለእኛ ቤዛነት የሰጠን በልጁ በኢየሱስ ክርስቶስ በኩል ስለሆነ ማለት ነው። ይህ ደግሞ እሱ እኛን ያዳነበት መንገድ ነው። ይህን ለምን አትቀበሉ? ምክንያቱም መሐመድ እንዳትቀበሉ ብላችኋል። መሐመድ አለ እኔም ተከታዮቼም መሀይም ናቸው ተከተሉኝ እንዳትቀበሉ ብሏል። ሙስሊም መሆን አይምሮውን አለመጠቀም ማለት ነው። አይምሮውን ማትጠቀም ከሆነ ደግሞ አንድ ሰው የነገረህን ብቻ መከተል ነው። አንድ ሰው ያለህን ብቻ መከተል ነው። አንድ ሰው ያለህን አንድ ሰው የነገረህን እሱን ብቻ ትከተላለህ። በቃ ሙስሊም ትሆናታለህ። ሙስሊም ከሆንክ በቂ ነው አንድ ሰው እንደመከተል። ከዛ በኋላ ሰው እየነገረህን አይዋሽም፣ ትሸመጥታለህ። አይዋሽም፣ እሱ ከራሱ አይናገርም። በዛ ትሞላለህ፣ በዛ ውስጥ አድርጋለህ፣ አለቀ። ይሄ አካውንቴማ የሆነ ነገር አለበት፣ ይሰፋል፣ ይጠባል። ያ በቃ አሁንም እንደዛው ነው። የሚገርም ነገር ምንም አልለቀቀውም። ያ ሰላም ናችሁ? መሐመድ ማነው ስምህ? ማነው ስምህ? አጥናፉ። ትምህርት ጀመርክ? የምን ትምህርት ነው? ተማረ አላልኩም? የቱን ምኑን? ክርስትና ተማረ አላልኩም?
በክርስትና ምንድን ነው የምማረው? ምን ልማር? ከዛ ምንም የምታውቀው ነገር የለም። ተምሬያለሁ። ተምረሃል? ኦኬ። ተምሬያለሁ። እኔ ቤዛው ናቸዋለሁ እንደ እስልምና። ኧረ ይቅርታ አድርግልኝ። ሊውረድ ለምን ወርደው ጥያቄ እንዳትጠይቀኝ። ጥያቄን እንደ ጦር ሸሽተህ እንዴት ነው ታዲያ የሚሆነው? ተምሬያለሁ ትላለህ፣ ምንም የምታውቀው ነገር የለም። ለመፎገር ደግሞ ክርስቲያን ነበርኩ ትላለህ። ስትጠየቅ ደግሞ እስልምና ውስጥም እንዳትጠይቁኝ ትላለህ። ስምህ መሐመድ ነው፣ መሐመድ ደግሞ አትበሉኝ ትላለህ። አስቂኝ ፍጡር ነህ። ጥሩ ገለኛ ነህ። ኤኒዌይስ አይኒስ እኔ እንኳን ክርስቲያን ለመማር ነው የገባሁት። ከሰልማን ይሰራል ለማማር እንዴት ነው በዚህ ሁኔታ የምትማረው ወንድማችን? ከስር ሆነህ የማትማር እንኳን እዚህ ጋር ሆነ በዚህ ድምፅ ውስጥ አስቸጋሪ ነው። ያ የክርስቶስን ቤዛነት አዳኝነት ነው የማትቀበሉት ሙስሊሞች። የሆነ አካውንቴማ የሆነ ቫይረስ ለቀውበታል አለ። አንተ ስማ ቪኒ ያለ ሰላም ነው። የሆነ እንትን የለቀቁበት አለ። በጣም አስቸጋሪ ነው። ኒስ ዋንዴ የሚለው ገብቷል። እኔ ጋር ገና እንትን እያለ ነው። ሙስሊሞች ክርስቶስ ቤዛ የሆነውን አልፈልግም ብላችሁ በግድ ቤዛ ሁነኝ ማለት ምን ማለት ነው? እኔ ለማንም ቤዛ መሆን አልፈልግም። ለምሳሌ ቤዛ እንደሆናችሁ ግን ለምን ነው የምትጠይቁኝ? እኔ ለእናንተ ገሃነም እንድገባላችሁ ለመፈልጉት። እኛ ክርስቶስ የሚፈልገው ሁሉም እንዲድንና ገነት እንዲገባ ነው። እናንተ ግን የምትፈልጉት እኛን ኃጢአታችሁን እኛ ላይ ጭናችሁ አሸክማችሁ እኛን ገሃነም መክተት ነው። ክርስቶስ ደግሞ ተቃራኒው ከእናንተ እኛን አሸክማችሁ ኃጢአታችሁን ከዛስ እናንተ ገነት መግባት ነው የምትፈልጉት። ይሄ ጤናማ አይደለም። ይሄ ጤናማ አይደለም። ለምንድን ነው የምትመኙት? ነጃሺ ነጃሺ ወንድና መጣ መልካም። ክርስቶስ እኔ ቤዛ ነኝ ብሏል። ቤዛነቱን ትቀበላለህ? ድምፅ አለ ከኋላ። ሞትን እግዚአብሔር አልፈጠረውም። በአንድ ሰው ኃጢአት ምክንያት ምን መጥቷልና ሞት ወደ ዓለም መጥቷል። ያም ደግሞ ወደ እኛ ደርሷል። ወደ መጨረሻ አካባቢ አንብበው። ኗሪ ይሆን ዘንድ ከሚለው ጀምራ ቁጥር ተላይ ጀምራ እግዚአብሔር ሞትን አልፈጠረውም ከሚለው ጀምራ አንብበው። ኦኬ። በሕይወታችሁ ስህተት ለሞት አትቅኑ፣ በእጃችሁም ስራ ጥፋት አታምጡ። እግዚአብሔር ሞትን አልፈጠረምና ነዋሪ ይሆን ዘንድ ፍጥረትን ፈጥሯልና የሰዎች ጥፋት ደስ አያሰኘውምና። ነዋሪ ይሆን ዘንድ ፍጥረቱን ፈጥሯልና የዓለምን መፍጠርም ለድህነት ነውና። በእነርሱም ዘንድ የጥፋት መርዝ አልነበረም፣ ለሲኦልም በምድር ላይ ግዛት አልነበረውም። ስለዚህ እግዚአብሔር ሞትን አልፈጠረም። ዝ ሞት በእኛ ጥፋት ምክንያት የመጣ ነው። ሞት ከእግዚአብሔር መለየት ስለሆነ ሞትን ሰው በጥፋቱ አምጥቶታልና ሞትን እግዚአብሔር ካልፈጠረው ሞት
በእኛ ምክንያት የመጣው ይበልጥ ያማረ መሆኑን ሊሞክራችሁ ሞትንና ሕይወትን የፈጠረ ነው። አላህ ልክ እንዳይጥ እንደ ላብራቶሪ ሊሞክራቸው ምን ሊላቸው ይላል? ሊሞክራቸው የትኛው ስራችሁ የተሻለ ነው ብሎ ሊሞክራችሁ ሞትንና ሕይወትን ፈጠረ። የሙከራ ሕይወት ሊያደርጋቸው አላህ ሞትንና ሕይወትን ፈጥሯል። ሕይወት ራሱን የቻለ ኢንቲቲ አለው ወይ? ሞትም ራሱን የቻለ የሆነ እንትን አለው ወይ? ፐርሰን ነው ወይ? ሁለቱንም ማንን እኛ ሊሞክርበት ሕይወትንና ሞትን ፈጠረ። ሞትንና ሕይወትን ፈጠረ። የትኛው ይሻላል የሚለውን ለመሞከር ምን ሊያደርግ ሊሞክርበት። በዚህም አብዛኞቹን ከዛ ወዲያ ለምንድን ነው የፈጠረበት? 179 እሺ ሱራ 7:179 አላህ ሰዎችን እና አጋንንትን ለምን እንደፈጠረ ሲናገር እንደዚህ ይላል። ከጋኔንም ከሰዎችም ብዙዎችን ለገሃነም በእርግጥ ፈጠርን። ለእነርሱም በእርሳቸው የማያውቁባቸው ልቦች አሏቸው፣ ለእነርሱም በእርሳቸው የማያዩባቸው ዓይኖች አሏቸው፣ የማይሰሙባቸው ጆሮች አሏቸው። እነዚያ እንደ እንስሳዎች ናቸው ይላል። ስለዚህ ሰውንና አጋንንትን ለገሃነም ፈጠሩ ብሎ ይናገራል። ታንኪዩ። ስለዚህ ሞትና ሕይወትን ፈጠረ ሊሞክር። አብዛኞቹን ደግሞ ለምን ፈጠራቸው? ለገሃነም ፈጠራቸው። የእኛ ደግሞ ምን ይላል? ቅድም መልሰውና እንዲያንብቦ ድገምና እግዚአብሔር ምንን የፈጠረው ይላል? በምንም አይደሰትም ይላል። በሕይወታችሁ ስህተት ለሞት አትቅኑ፣ በእጃችሁ ስራ ጥፋት አታምጡ። እግዚአብሔር ሞትን አልፈጠረምና ነዋሪ ይሆን ዘንድ ፍጥረትን ፈጥሯልና የሰዎች ጥፋት ደስ አያሰኘውም። የሰዎች ጥፋት እግዚአብሔር ደስ አያሰኘውም። ለዚህም ሕይወትን ፈጠረ እንጂ ሞትን አልፈጠረም። ሞት በጥፋታችሁ የሚመጣ ጉዳይ ስለሆነ ከእግዚአብሔር መለየት በእናንተ ጥፋት የሚመጣ እንጂ እርሱ የፈጠረው አይደለም። ይሄ የእናንተ ጥፋት ውጤት የሴጣን ውጤት ነው። ዲያብሎስ ነው ሞትን የፈጠረው። ሞትን ያመጣባችሁ፣ አለመታዘዝን ያመጣባችሁ ዲያብሎስ ነው። እግዚአብሔር እናንተ እንድትጠፉ ተሱ እንድትለዩና ለዲያብሎስ ባሪያ እንድትሆኑ አይፈልግምና። ቁርአን ውስጥ ምንድን ነው የሚለው? አብዛኞቹን ገሃነም እንዲገቡ ፈጠራቸው። ሞትና ሕይወትን ፈጠራቸው። ሞትና ሕይወትን ፈጠረ፣ አብዛኞቹን ለገሃነም ፈጠራቸው። መልሰው እዚሁ ክፍል ላይ መጽሐፍ ቅዱስ ላይ መልሰውና ምዕራፍ 2 ላይ አድርግልኝ። ወደ መጨረሻ አካባቢ አድርገው። ኦኬ። በእርሱ አምሳል ያለ ኃጢአት ሰውን ፈጥሮታልና። ያለ ኃጢአት ምን አድርጎ ፈጥሮታልና? ኃጢአት በሚሰራው አትቅና ይላል አይደል? ምዕራፍ 1 ላይ በእርሱ አምሳል ያለ ኃጢአት ንጹሕ አድርጎ ቅዱስ አድርጎ ነው እንጂ የፈጠረ ለገሃነም ብሎ አይደለም የፈጠረ። በእርሱ አምሳል ያለ ኃጢአት ሰውን ፈጥሮታልና ነውር የሌለባቸው ንጹሐት ነፍሳት የሚቀበሉት ብዙ ክብርን አላወቁም። በዲያብሎስ ቅናት ሞት መጣ፣ ወደዚህ ዓለምም ገባ። ከዚህ ከዲያብሎስ እድል የሆኑትን ሰዎች ይፈትናልና። በማን ቅናት ምክንያት ነው ዲያብሎስ የገባው? ሞት የገባው በዲያብሎስ ቅናት። ሞት በማን ምክንያት? በዲያብሎስ ቅናት ወደ እኛ መጣ። እግዚአብሔር ሰው ነዋሪ ይሆን ዘንድ እንጂ ይጠፋ ዘንድ አይፈልግምና። እና ይሄ በዲያብሎስ ምክንያት በደንብ አስተውሉ። ሞት በዲያብሎስ ምክንያት ወደ እኛ የገባውን ክርስቶስ እንዴት ነው ሞትን ያጠፋው?
ዕብራውያን ምዕራፍ 2 ቁጥር 14 እና 15 እንዴት እንዳጠፋው ስትመለከቱ በጣም ግሩም ነው። እዛ ጋር ዘፍጥረት ምዕራፍ 3 ላይ ካያችሁ ቁጥር 15 ላይ በአንተና በሴቲቱ በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ እሱ ራስን አንተ ሰኮናውን ትለዋለህ ይላል አለ። በዲያብሎስና በሴቲቱ ዘር መካከል ጠላትነት ሆኗል። ከሴቲቱ ዘር የሚወለደው ዳግማዊ አዳም እንዴት ዲያብሎስን እንዳስወገደው መጽሐፍ ቅዱስ እንዲናገራል። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ጥበብ 2 መጨረሻ ላይ ካያችሁት ሞት የገባው በማን ነው ይለናል? በዲያብሎስ። ጠላትነት በሴቲቱና በእባቡ በዘሯና በዘሩ መካከል ጠላትነት ሆኖ ነበር። ያንን ጠላትነት ትንቢቱን ሳይለቅ በሞት ላይ ስልጣን ያለውን ዲያብሎስን ሊቀጠቅጥ ክርስቶስ በስጋ ተገለጠ። መጽሐፍ እንደሚነግረን በስጋ ተገለጠ። በስጋ መገለጥ ብቻ ሳይሆን ሞቱን በሞቱ ሻረው፣ ህይወትንም ሰጠን። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 22 አካባቢ ቼክ አድርገው። ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ። ሎክ ሞት በዲያብሎስ ምክንያት ወደ ሰው ገብቶ ነበር። ስለዚህ ሁሉ በአዳም ምክንያት ተዛ ምን ይሆናሉ? ይሞታሉ። በክርስቶስ ደግሞ ምን ይሆናሉ? ሕያው ይሆናሉ ማለት ነው። ሞቱ ምን አደረገው? በሞቱ ወደ ህይወት ቀየረው። ሕያው ስለሆነ እሱ ሞቱን በሞቱ ሻርና ዘላለማዊ በሆነ እርሱ ሕያውነት ሞቱን አጠፋው ማለት ነው። ሞቱን ደመሰሰው። ሞትን ምን አደረገው? አጠፋው። ዘላለማዊነትን እርሱን ስታምኑ ዘላለማዊነት ስለሚሰጥ፣ ስለዚህ ብትሞቱ በእርሱ ዘላለማዊነት ትነሳላችሁ። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 እንደሚናገረው በሞቱ ምን ይሆናል? በሞቱ ሞቱን በህይወት ቀየረው ማለት ነው። ዘላለማዊ ስለሆነ እሱ ህይወቱን በመስጠት ሞትን አጠፋው። ኢየሱስም ትንሣኤና ህይወት እኔ ነኝ አለ። ብትሞቱ ትንሣኤው እሱ ነው። ትንሣኤ ብቻ ሳይሆን ደግሞ ህይወት ነው እሱ። የሚያምንብኝ ቢሞት እንኳን ህያው ይሆናል አለ። ማንኛውም የሚያምንበት ካለ ቢሞት እንኳን ምን ይሆናል? ህያው ይሆናል። ህያው የሆነም ደግሞ የሚያምንብኝ ሁሉ ለዘላለም አይሞትም። ማንኛውም ሰው አምኖበት ቢሞት ህያው ይሆናል። ህያው የሆነ ደግሞ አይሞትም፣ ደግሞ አይሞትም። አንድ ሰው ሞቶ ከመቃብር ሰንበዲ በታመር ቢያስነሳው ተመልሶ ይሞታል። በክርስቶስ አምኖ አንዴ ህይወትን ካገኘ በኋላ ከትንሣኤ በኋላ ግን ዘላለማዊ ሆኖ ይቀጥላል እንጂ አይሞትም ተመልሶ። እርሱን አምኖ እሱ ህይወት መሆኑን አምኖ ዘላለማዊ ህይወትን ካገኘ በኋላ ሞት የለም በእርሱ። የሚያምንብኝ ቢሞት እንኳን ህያው ይሆናል። በክርስትናው ሞት በእንደዚህ አይነት መልኩ በህይወት ተተክቷል፣ በህይወት ተሽሯል። ዘላለማዊነትን እናገኛለን። ህይወት ይቀጥላል ማለት ነው። ዘላለማዊነት ስለሚቀጥል ሞት ይወገዳል ማለት ነው። በእስልምና ውሳ ሞት በምን መልኩ ነው የሚወገደው? ይሄ ክርስቶስ ቤዛ በመሆን ኃጢአታችንን እርሱ ተሸክሞ ሞታችንን በሞቱ ሽሮ ዘላለማዊ ህይወትን ሰጠን። ምክንያቱም ሞት በምን ተሻረ? በክርስቶስ ዘላለማዊ ስለሆነ ትንሣኤው እሱ ስለሆነ ትንሣኤን ሰጠን። ህይወት ስለሆነ ህይወትን በመስጠት ሞትን አጠፋው ማለት ነው። እስልምናው ጋስ ሞትም ህይወትም የተፈጠረ ከሆነ ሞት እንዴት ነው ሊጠፋ የሚችለው? በምን መልኩ ነው ሞት የጠፋው?
ወይንስ እነሱ ጋር ቁራኛ ሆኖ ይቀጥላል? ሞትስ መቼ ነው የተፈጠረው? በእስልምና ሞት የተፈጠረ ነው ከተባለ መቼ ነው የተፈጠረው? መቼ ነው አክቲቬት የተደረገው? ሞት አክቹዋላይዝድ የሆነው መቼ ነው? ሞት የተፈጠረ ነው ስላሉ ማለትም ራሱን የቻለ እንትን ስላደረጉት አካል ግዑዝ ነገር ስላደረጉት ሞትን ልክ እንደ ሰው እንደዚህ እንደሌላ እንደ ፍጡራን የተፈጠረ ስለሆነ መቼ ነው ሞት የተፈጠረው? ያ አንድ ሞት ነው የተፈጠረው ወይንስ ብዙ ሞት ነው የተፈጠረው? የሞት ዲፊኒሽንስ በእስልምና ምንድን ነው? እሱ እንዴትስ ነው የሚወገደው? ይህንን ማስረዳት የሚችሉ ይመስላችኋል? አይ ሞትን በተመለከተ በጣም ሙስሊሞች አይሆን ነው ሞት ራሱ እንዳልከው ሞት ትርጉም ምንድን ነው የሚለውን ዲፋይን ማድረግ ይችሉ ይሆን? አይመስለኝም። ሜቢ ማድረግ የሚችሉ ከሆነ ማስረዳት ይችላሉ። በጣም ኮምፕሊኬትድ ሀሳብ ነው። በጣም ኮምፕሊኬትድ ሀሳብ ነው። ሞት የመጣው አንደኛ ቆሮንቶስ ምዕራፍ 15 ቁጥር 21 እና 22 እንደ መጽሐፍ ቅዱስ ማለት ነው። እግዚአብሔር አምላክ ሞትን አልፈጠረም። ሞት የመጣው በመጀመሪያው አዳም ስህተት ነው። እግዚአብሔር በሱና በአዳም መካከል ያለውን ሕግ ያችን የጸበለሱን ሕግ ከሰጠው በኋላ ማለት ነው እሱን ትእዛዝ በማፍረስ ሞት በራሱ ላይ እንዲመጣ አድርጓል። ያ የቀድሞ ሰው ማለትም አዳም የቀድሞ አዳም በራሱ ላይ ሞትን አመጣ። ነገር ግን ክርስቶስ ኢየሱስ ደግሞ ኋለኛው አዳም ደግሞ እሱን በሞቱ ሽሮ ሕያው ሆኖ ሞትን ገሎታል፣ ሞትን አጥፍቶታል። አንደኛ ጢሞቴዎስ ላይ ያሳያቸዋለሁ። ሞትን እንደሻረው ይናገራል። ስለዚህ ሞት ቀድሞ የመጣው ሞት በክርስቶስ ሕያውነት ጠፍቷል። ኦኬ። እንደ እስልምና ደግሞ ሞት የተፈጠረ ነው፣ ህይወትም የተፈጠረ ነው ብለው ያምናሉ። ሕያውነትም የተፈጠረ ነው፣ ሞትም የተፈጠረ ነው። ሁለት በጣም ኦፖዚት የሆኑ ነገሮች በአንድ ላይ ኮኤግዚስት አድርገዋል ማለት ነው። ሞትም ህይወትም ኮኤግዚስት አድርገዋል። ሁለቱም እኩል ተፈጥረዋል ማለት ነው። ስለዚህ ይሄ ሞት መጨረሻ ላይ እንዴት ነው የሚጠፋው? ሙስሊሞች ሉክ እንደ እስልምና የተፈጠረ ነገር በሙሉ በቂያማ ቀን ከአላህ ፊት ሲቀር ሌላው ሁሉ ይጠፋል ተብሎ ይታመናል። ሞት የተፈጠረ ከሆነ ስለዚህ እሱም ይጠፋል ማለት ነው። እሱም ይጠፋል ማለት ነው። ሙስሊሞች ከዛ በኋላ ከጠፋን በኋላ ደግሞ ድጋሚ እኔ ጋር ነው። አይ እኔ ጋር ነው፣ እንደዛ ነው። አሁን ደግሞ አፈጠ ነው። ሲስተሙ በጣም ነው የተበላሸው። ወይ ሜቢ እስኪ የሚስተካከል ከሆነ እንቶ የዛሬውን ላይ ወይ አስቸጋሪ ሜቢ ነገ ተነገ ወዲያ የሚስተካከል ከሆነ እንጂ እንትን ይላል። በጣም ዲስተርብ ያደርጋል። በነገራችን ላይ አወጣን እያልኩኝ የሆነ ሰዓት እንትን እያልኩ ነበር። ያ የወረውረውና እንትን ይላል። አይደል ነው ምንድን ነው ችግሩ? ዛሬ እንለፈን መሰለኝ ነው። ዛሬ እንለፈው ያ እንደዛ ይሻላል መሰለኝ። እስኪ ሜቢ ነገ ተነገ ወዲያ የሚስተካከል ከሆነ ያ ከተስተካከለ እንትን እንላለን። እንግዲህ ካልተስተካከለም የራሱ ጉዳይ። ያ ወካን ጨርስና ችግር የለውም። ነገ ተነገ ወዲያ ሜቢ ኦኬ ከሆነ እንቀጥላለን። እሺ ቢኒ የለም ሪስትሪክሽን እንዳይገባ ነው የሰጠው አይደል? ሁለት ሪስትሪክሽን ነው። ላይቭን ሪስትሪክት አድርጎት ነው የጀመረው። ራሱ ሲጀምር ላይቭን ሪስትሪክት አድርጎት ነው የጀመረው፣ ቫይራል እንዳይወጣ እንዳይታይ ማለት ነው።
እንዳይዘጋብንች ነች ያለችን አማራጭም። አራተኛ አልከፍትም አካውንት ባይዘ አስጠልቶኛል። አራተኛ አካውንት አልከፍትም። ሶስትም ብዙ ነው በነገራችን ላይ በጣም አድካሚ ነው። ምክንያቱም አንዱ ሲዘጋ ወደ አንዱ እየሄድን ነው እስካሁን እየቀጠልን ያለ ነው። ይሄ ደግሞ በጣም ብዙ ሳይድ ኢፌክት አለው። አንደኛ ኦዲየንስ ራሱ ዲስትራክት ይሆናል፣ ስካተርድ ይሆናል።